ነገር ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ካወጣን ያንን ክፍል አብረን እናያለን። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። በ1954 ላይ የተጻፈው መጽሐፍ ቅዱስ በእጃችሁ ያላችሁ ሰዎች በገጽ የምትሄዱ 654 ማለት ነው 654 ብሉይ ኪዳን። እግዚአብሔር ባረክ። ሃሌሉያ አሜን። እግዚአብሔር መልካም ነው። ስፍራውን በጌታ ስም አነባለሁ። የእግዚአብሔርም እጅ በላይ የነበረ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉባት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆ እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆነው ታውቃላችሁ። ቁጥር 7 ላይ እንደዚህ ይላል፣ እንዳዘዘኝም ትንቢት ተናገረው። ሲናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸው። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር። ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱ ነፍሳት ዘንድ እና እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገረው፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆኖ በእግራቸው ቆሙ። አሜን በሉ። እስኪ የራእዩ ትርጓሜ 11ኛው ቁጥር እንደዚህ ይላል፣ እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ትንፋሽንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈተው ጊዜ ከመቃብራችሁም ባወጣችሁ ጊዜ እኔ እግዚአብሔር እንደሆኑ ታውቃላችሁ።